አንዲት ዊጅዳና የምትባል ወጣት ሴት ባሏ ከሞተ በኋላ ከሁለት ትናንሽ ልጆቿ ጋር በድህነትና በችግር ትኖር ነበር። ቤታቸው ውስጥ አንድ ላም ያለች ሲሆን በየዕለቱ ጧት ዊጅዳና የሸክላ ወተት ማሰሯን በራሷ ላይ ተሸክማ ወደ ከተማዋ ገበያ ትሄድ ነበር። ወተቱን በመሸጥ የሚገኘውን ገንዘብ ለልጆቿ ዳቦ ትገዛበት ነበር። አንድ ቀን ገበያው በተጨናነቀበት ወቅት መሬቱ በፈረሶች ኮቴ መንቀጥቀጥ ጀመረ። የከተማዋን ገዢ የአሚር ጋኒም ሰልፍ ነበር። አሚሩ በወርቅ በተለበሱ ልብሶቹ ተንደላቆ ሲያልፍ፣ ወታደሮቹ ደግሞ በግድ ግብር ይሰበስቡ ነበር። አሚሩ ዊጅዳና ጋር ደረሰ። የእሷን ቀለል የማሰሮ ወተት በንቀት እየተመለከተ አንቺ ሴት ለቤተ መንግሥት የሚገባው ወተት የት አለ አላት። ዊጅዳና በድምጿ እየተንቀጠቀጠች አሚር ሆይ ይህ የየቲም ልጆቼ ዳቦ ዋጋ ነው፣ ከዚህ ሌላ የለኝም አለችው። አሚሩ ግን ምንም ምህረት ሳያደርግላት የወተቱን ማሰሮ ከእጇ ነጥቆ መሬት ላይ ሰባበረው። ወተቱ በአቧራ ውስጥ ፈሰሰ። አሚሩ በሷ መጎዳት እየሳቀ ወታደሮቹን እንዲቀጥሉ አዘዘ። ዊጅዳና በጉልበቷ ተንበርክካ በአቧራ ውስጥ የተደባለቀውን ወተት በእጇ ለመሰብሰብ ሞከረች። እያለቀሰችም ወደ ሰማይ እጇን ዘረጋች። የሰማይና የምድር ጌታ የሆንከው አላህ ሆይ እሱ በድክመቴ ጉልበቱን አሳየኝ፣ አንተም በሱ ላይ ጉልበትህን አሳይ። የየቲም ልጆቼን ሲሳይ በአቧራ ላይ እንዳፈሰሰው ሁሉ አንተም ከጤንነቱ አፍስሰው ብላ ዱዓ አደረገች። በዚያው ሌሊት አሚር ጋኒም በአሩሱ ተንደላቆ እየበላ ሳለ ኩባያው ከእጁ ላይ ወድቆ ተሰበረ። ከዚያም በሰውነቱ ላይ እንግዳ የሆነ ህመም ማቃጠልና መግል ማውጣት ጀመረ። ትላልቅ ሐኪሞች መጥተው ሊፈውሱት ቢሞክሩም አልተሳካም። ህመሙ እየጨመረ ሄደ። አሚሩ የዊጅዳና እርግማን እያሳደደው መሆኑን ተረዳ። በማግስቱ ዊጅዳና ለልጆቿ ምን እንደምትሰጥ ስታስብ በቤቷ ደጃፍ ላይ ከአሮጌዋ ማሰሪያ የተሻለ ትልቅና ውብ የሆነ የሸክላ ማሰሮ አገኘች። አጠገቡም በወርቅ የሚያበሩ ስንዴዎች አሉ። ይህ ከአምላክ የመጣ ስጦታ መሆኑን አወቀች። ወተቱንም መሸጥ ስትጀምር እንደ ሚስክ ሽቶ የሚሸትና የሚጠጡትን የሚያጠነክር ሆኖ ተገኘ። አሚሩ በህመሙ እየተቃጠለ ወታደሮችን ወደ ዊጅዳና ልኮ በወርቅ ለውጦ ወተቱን እንዲያመጡለት ጠየቀ። ዊጅዳና ግን የተሰበረን ልብ በወርቅ መጠገን አይቻልም፣ ወተቴ አይሸጥም ብላ እምቢ አለቻቸው። ወታደሮቹ በኃይል ሊወስዷት ሲሞክሩ ማሰሮዋ በነጭ ብርሃን ታጠረች። ወታደሮቹም ምንም ማድረግ አልቻሉም። በመጨረሻም አሚሩ ከስቃዩ የተነሳ በቃሬዛ ተሸክመውት ወደ ዊጅዳና ቤት እንዲወስዱ ታዘዘ። እሷ ጋር ሲደርስ እግሯ ላይ ወድቆ ምህረት ለመነ። ዊጅዳናም ይቅርታ የማድረግ ልብ ነበራትና በዚያው ቅጽበት አንድ ምስጢራዊ የሆነ የመፈወሻ መድኃኒት በሳጥን ውስጥ ተገኘ። ዊጅዳና መድኃኒቱን ለአሚሩ ሰጠችው። መድኃኒቱ ወደ አሚሩ ሆድ ሲገባ ከሰውነቱ ላይ ጥቁር ጭስ ወጣ፣ ቁስሎቹም ተፈወሱ። አሚሩ ተፈውሶ ወደ ከተማዋ ሲመለስ ቀድሞ የነበረውን ግፍ ትቶ ለድሆችና ለየቲሞች ሁሉ ቤተ መንግሥቱን ከፈተ። በገበያውም ላይ የዊጅዳና ማሰሮ ምንጭ የተባለ የውሃና የወተት ምንጭ አሰራ። ዊጅዳና ግን በቤቷ መኖሯን መረጠች። የልጆቿ የወደፊት ሕይወትም ተቃና። የዛሬው ታሪካችን ይህን ይመስላል። ይህ ታሪክ የሚያስተምረን የኃያላን ጉልበት ከደካማው ልብ ሰብሮ ከመጸለይ በላይ እንዳልሆነና እውነተኛው ኃይል ያለው አጋርም አምሳያም በሌለው የዓለማቱ ጌታ በሆነው በአላህ እጅ ነው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።